ምናምን ማለት አይደለም። በቃ ምንም የተለየ ነገር የለውም። ሶን የምፈልገው በዚህ ሰዓት ከልጄ ጋር ጊዜ ማሳለፍ፣ ልጄን መንከባከብ፣ ልጄን ማሳደግ ብቻ ነው የምፈልገው እና ያው ያንን ሳረግ ግን ያንተን እንትን ትቼው አይደለም ማለት ለእኔ ጥሩ ነበርክ፣ ጥሩ ነገር አድርገልኛል፣ ለልጄም ጥሩ ነበርክ። ለዛ ሁሉ ነገር ግን አመሰግናለሁ። ከዚህ በኋላ ባንገናኝ ደስ ይለኛል። ምናልባት ሀሳብን ትቀይር ይሆናል። ቸኩለሽ ምናምን እንደዚህ አይነት ውሳኔ እንድትወስኝ አይ ቸኩዬ አይደለም የወሰንኩት። ይሄ እኮ ከመጀመሪያው ጀምሮ የወሰንኩት ነገር ብዙ ነገሮች እንደተፈጠሩ አውቃለሁ። ወይ አስቢበትና አይ ምንም የማስብበት ነገር የለም። ምንም ድንገት የሚሆንም ነገር የለም። ማስብበትም ነገር የለም። ከመጀመሪያው ጀምሬ ስነግርህ የነበረ ነገር ነው እና በቃ ለእስከ ዛሬው አመሰግናለሁ። በጣም አዝናለሁ። የምሬ ነው። በእንደዚህ አይነት መልኩ ባይሆን ደስ ይለኝ ነበረ። ብቻ ግን በቃ ቴንክ ዩ ማለት ፈልገው ሰው ቀርቤ ሰው ሲርቀኝ ሳላስበው ብዙ ጊዜ ግልጽነቴን ረግማለሁ የገባኝን ከመን